በሆነ ፍጥነት እየተጓዝን ለአደጋ ምክንያት የሚሆን ነገር ድንገት ተከስቶ በትንሹ የሚወስድብንን የ1 ሰከንድ የምላሽ ጊዜን ታሳቢ በማድረግ ፍሬን ይዞ ለመቆም የሚያስፈልገውን ርቀት በተከታዩ ስሌት ልንገምት እንችላለን። በደረቅ መንገድ የፍጥነታችንን የ10 ቤት ቁጥር በራሱ እናባዛለን። በእርጥብ መንገድ ቢሆን ደግሞ የፍጥነታችንን የ10 ቤት ቁጥር በራሱ እናባዛና የውጤቱን ግማሽ እንጨምርበታለን። ለዚህ ዝግጅት ሲባል የአደጋ ሁኔታን የእውነት መፍጠር ስለማይቻል በምናባችን በቀኝ በኩል በቆሙት መኪናዎች ተጋርዶ ቆይቶ ድንገት አንድ እግረኛ ወደ መንገዱ ዘው ብሎ ገባ ብለን እናስብ። በዚህ ቪዲዮ እንደምታዩት በደረቅ መንገድ በ50 ኪሎ ሜትር በሰዓት እየተጓዝን ነው ብንል የአደጋውን መንስኤ ካየን ጊዜ አንስቶ የ1 ሰከንድ የምላሽ ጊዜን አካተን ለመቆም የሚያስፈልገን ርቀት ወደ 25 ሜትር ይሆናል ማለት ነው። ይህ ማለት ከ6 በላይ ቶዮታ ቪትስ መኪናዎች ቢደረደሩ እንደማለት ነው። ይህን ማወቅ ግን በራሱ በቂ አይደለም። ዋናው ጥያቄ ለመቆም ከሚያስፈልገን ርቀት በላይ ማየት እንችላለን ወይስ አንችልም የሚለው ነው። ለመቆም 25 ሜትር ያስፈልገን እንበልና 30 ሜትር የሚሆን እይታ ካለን በደህንነት ለመቆም እንችላለን። ፍጥነታችን ለስጋት የሚያጋልጥ አይደለም ማለት ነው። በተቃራኒው እይታችን በ20 ሜትር ላይ የተገደበ ከሆነና ለመቆም 25 ሜትር ካስፈለገን አደጋውን አናስቀርም። የ50 ኪሎ ሜትር በሰዓት ፍጥነት ለምንገኝበት ተጨባጭ ሁኔታ ብዙ ነው። ወደ 40 ኪሎ ሜትር በሰዓት ዝቅ ልንል ይገባል። ቀጥሎ የምትመለከቷት እግረኛ ባልተገባ ቦታ ያውም በመኪና ተጋርዳ መንገድ ማቋረጥ ጀምራለች። የተገደበ እይታ እንዳለኝ በመገንዘብ ፍጥነቴን በ30 ኪሎ ሜትር በሰዓት ገድቤ እየተጓዝኩ ሲሆን በዚህ ፍጥነት ፍሬን ይዞ ለመቆም ወደ 9 ሜትር እንደሚያስፈልግ አይተናል። ልጅቷ በእይታዬ ውስጥ ስትገባ የምትገኝበት ርቀት መኪናው ለመቆም ከሚያስፈልገው 9 ሜትር የሚበልጥ በመሆኑ ሊከሰት ይችል የነበረውን አደጋ ማስቀረት ተችሏል። በግራ በኩል የሚታየው ሚኒባስ ቀደም ብሎም ባለ አንድ ረድፍ የቀለበቱ መንገድ ላይ እያለን ለምን አትፈጥንም ተንቀራፈፍክ በሚል መንፈስ ተጠግቶ ሲከተለኝ የነበረ ሲሆን አሁን ዋናው ቀለበት መንገድ ላይ ስንቀላቀል ባገኘው ክፍተት ተጠቅሞ ጥሩምባ እያሰማ ሲያልፍ ይታያል። ከዚህ ሁኔታ በመነሳት ይህ ሚኒባስ የኔን ረድፍ ይዞ በ50 ኪሎ ሜትር በሰዓት ፍጥነት እየተጓዘ ቢሆን ብለን ብናስብ ይህችን ልጅ ያድናት ነበር ወይ ብለን እንድንጠይቅ እንገደዳለን። ምክንያቱ ልጅቱ የምትገኝበት ርቀት እሱ ለመቆም ከሚያስፈልገው 25 ሜትር ያነሰ በመሆኑ ነው። ለተጨማሪ ከታች የሚገኘውን ያንብቡ።